ሰላም የዚህ ቻናል ተመልካቾች ዛሬ የማሳያችሁ በዩቲዩብ በኩል አድርገን እንዴት የኢሜይላችን ፓስወርድ እንደምንቀይር ነው። ዩቲዩብ ላይ እንገባለን። ከመቀጠል ማኔጅ ዩር ጉግል አካውንት የሚለውን እንጫነዋለን። ከኢሜይላችን ስር ያለውን ልክ እሱን ስንጫነው እንደዚህ ሆነ ይመጣልናል። ከዛ ሴኩሪቲ የሚለውን እንጫንና ወደ ቀጣዩ ፔጅ እስኪመጣልን ልክ ሴኩሪቲ የሚለውን ስንጫነው እንዲህ ሆኖ ይመጣል። ፓስወርድ የሚለውን እንጫነዋለን። ልክ ፓስወርድ የሚለውን ስንጫነው አስገቡ ይለናል። ፓስወርድ የምናስገባው በፊት ስንጠቀምበት የነበረውን ፓስወርድ ይሆናል። እስካሁን ስንጠቀምበት የነበረውን ማለት ነው። እሱን ፓስወርድ አስገብተን ኔክስት የሚለውን በተን እንጫንለታለን። እዚህ ጋር ማስታወስ የሚኖርባችሁ በፊት የምትጠቀሙበትን ትክክለኛ ፓስወርድ ነው የምታስገቡለት። በመቀጠል ኔክስት የሚለውን በተን እንደተጫናችሁ ወደዚህኛው ፔጅ ይዟችሁ ይመጣል። ከላይ ኒው ፓስወርድ፣ ሁለተኛው ላይ ኮንፈርም ኒው ፓስወርድ ይላችኋል። የምታስገቡለት ኒው ፓስወርድ የሚለው ላይ አዲስ አሁን ማስገባት የምትፈልጉትን ይሆናል። ሁለቱም ጋር ተመሳሳይ ፓስወርድ ካስገባችሁ በኋላ ቼንጅ ፓስወርድ የሚለውን ትጫናላችሁ። ቼንጅ ፓስወርድ የሚለውን እንደተጫናችሁ ሁለቱም ትክክለኛ ፓስወርድ ከሆነ ቀይ ያበራባችሁም፣ ስተት ካለው ግን እንደ አዲስ አስገቡልኝ ይላችኋል። እኔ በስነ ስርዓት ስላስገባው ቼንጅ ፓስወርድ የሚለውን እጫናዋለሁ። ልክ ቼንጅ ፓስወርድ የሚለውን ስትጫኑት ሁለቱም በአግባቡና በስነ ስርዓት ከተሞላ ተመሳሳይ ከሆነ ፓስወርድ ቼንጅድ ሰክሰስፉሊ የሚል ፔጅ ይመጣላችኋል። በራይት ምልክቱና በአረንጓዴ ያ ማለት የኢሜል አካውንታችሁ ፓስወርድ በተሳካ ሁኔታ ተቀይሯል ማለት ነው። ስለተከታተላችሁኝ በእጅግ አድርጌ አመሰግናለሁ። መልካም ጊዜ።